ለሴዶ የመጨረሻ ዲል አቀርብልህ ነው። ጆኒን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ። ከማኔጅመንት ጋር ተነጋግሬ 10 ሚሊዮን ብር ካሸነፍከው ብቻ የኢትዮጵያ ሕዝብ ሴዶ ሪንግ ገብቶ ሲጫወት ማየት ይፈልጋል። እኔ ደግሞ 10 ሚሊዮን ብር ሰጠዋለሁ። ግን ሴዶ ጆኒን ማሸነፍ አለበት 10 ሚሊዮን ብር ይዞ ለመውጣት። ከነገ ወዲያ ስካይላይት እንገናኝና የምትወደውን ምግብ እንጆይ እያረግን ያው ኢትዮጵያ ሕዝብ ስለሚያውቅ የምትወደውን ምግብ እየበላን እየጠጣን ቁጭ ብለን እየተነጋገርን አንተ በመታመጣው የህግ ባለሙያ ወይም ደግሞ ህግን ተከትለን ትፈርማለህ። እኛ 10 ሚሊዮን ብር ኦፈር አድርገንልሃል። ጆኒን ግን ማሸነፍ አለብህ። ጆኒን ካላሸነፍክ ምንም አይነት ብር ይዘህ አትወጣም። ጆኒን አሸንፍ፣ ከዛ 10 ሚሊዮን ብር ይሰጥህ። ማርሻል አርቲስት ነኝ ያው ስለምትል ህዝቡም እንደዛ ስለሆነ የሚያውቅህ ጆኒ ደግሞ ተስማምቷል። አሸንፈው 10 ሚሊዮን ብር ይዘውጣ። ካላሸነፍክ ምንም አታገኝም። ይሄን ኦፈር አድርገንልሃል። የመጨረሻ ኦፈራችን ነው ይሄ። በኢትዮጵያ ህዝብ ነው ኦፈር ያደረግንልህ። በሶሻል ሚዲያ በሚከተለን ማህበረሰብ ስም ምግብ እየበላን እናውራ። የምንግባባ ይመስላል። የሆነ በህይወቱ ምንም አይነት ኔጎሺዬሽን አድርጎ እንደማያውቅ ሰው 10 ሚሊዮን ብር ፋራ ላይክ ለስሙ ሀፋፍ ዩኒቨርሲቲ ተምሬያለሁ እያለ ሙድ የሚይዝብን የተማረ ሰው እንደዚህ አይነት ቁጥር አይጠራም። እኔ ትዝ ይለኛል ህፃን እየነበርኩ የሆነች ቫሉዌብል የሆነ ነገር ሲይዝ ላይክ የ100 ብር ዕቃ ምናምን ይዤ በቃ በዚህ ይቀየራለሁ ብዬ አስብና ስንት ሲሉኝ 10,000 ብር ማንም አይገዛማ። ግን በቃ እሱ ትልቅ ቁጥር you guys can see the level of intelligence እነዚህ ሰዎች ያሏቸው እና የተማሩ ሰዎች ራሳቸውን አርቲኩሌት ማድረግ የሚችሉ በስነ ስርዓት መግባባት ሐሳባቸውንና ኢሞሽናቸውን ግልጽ ማድረግ የሚችሉ ለራሳቸው እውነት የሆኑ ሰዎች ሰፖርት ማድረግ ስትችሉ፣ ደግ የሆኑ ሰዎች ልጆችን የሚያስተምሩ ለኮሚኒቲው ፖዚቲቭ ኢንፍሉዌንስ እያደረጉ ያለ ሰዎችን መከተል ስትችሉ but instead Sedo has our attention. Why? Because his stupidity amuses us. እኛ ደግሞ እሱ ላይ ስንስቅበት አብረን ምን ስቅ ይመስለዋል፣ ምናሞግሰው ይመስለዋል። እና እኛ ራሳችንን በቃ እንደ መጨረሻ ስፖይልድ ብራት እሱን አጨማልቀን እዚህ ጋር ያደረስ ነው። like if you look at the level of entitlement ሰውየው ያለው it's because everyone keeps telling him ጎበዝ ልጅ ሴዶ ጀግና አሁን እኮ በቃ he's getting like I'm telling you guys this is በጣም ከባድ የሆነ ጭምልቅና ነው የሚደርስባችሁ። ሴዶ ደግሞ like just imagine አያድርሰውና some type of success አግኝቶ ይሄ ልጅ ብር ቢኖረው Jesus Christ ስላችሁታል ምን ያህል አቢዩዝ እንደሚያደርገው። ኢንተርናሽናል ውርደት ነው የሚሆንብን። ኢንተርናሽናሊ ነው የሚያዋርደን ሴዶ። ሁላችንም ሀገራችንን ኢትዮጵያዊ ነን ምናምን እያለ ራሱ መናገር እናቆማለን። ሴዶ አሁን ኢንተርናሽናል ቢሆን ማለት ነው። እኔ ለናይሮቢ ፋይት ማድረግ ጀምራለሁ ኦልሬዲ ዘይጂ ላይክ ውድድሩ ሴዶ ፈርቷልና ውድድሩ ቀርቷል ተብሎ እየተወራ ነው። ስማ አይደለም እንደዚህ በቲክቶክ ሴዶ ፈርቷል ብለው ማስወራት አይደለም። ቂጥ ትልቅ አይደል ሚስተር እንቁራሪቷ ቂጥ ላይ ብጽፈው ደረት ላይ ሴዶ ፈርቷል ብለ ብጽፍ ያቺን 10 ሚሊዮን ብር ሳልቀበል ፋይት የለም ማለት ነው። እናንተ 200 ሚሊዮን ብር በኔ ልሰሩ 10 ሚሊዮን ብር አምጡ ብለን በስምምነት በሂደት በትኬት 10 ሚሊዮን ብር አምጡ ብዬ ስጠይቃችሁ መጣህና አንተ እንቁራሪት የምታስበው ያው በቂጥህ ነው እንጂ በአይምሮ ብታስብ ኖሮ እንደዚህ የነሱ አሽክር አትሆንም ነበር፣ የነሱ ባሪያ አትሆንም ነበር ማለት ነው። መጣህና ሴዶ ፈራ ብር ጠየቀ። ላልጠየቀ ነው ስማ አንተ ብሎ የሚገባ እኮ ማንም የለም። ይሄ ውድድር ሴዶ ተብሎ ነው ውድድሩ የሚካሄደው ማለት ነው። ስለዚህ ዓለም ሙሉ ከመጣ ሴዶ ጥቅሙን ማግኘት አለበት ማለት ነው። ስለዚህ ውድድሩ የቀረው 10 ሚሊዮን ብር አንሰጥም ስላሉ ነው። ግን ይሄ 10 ሚሊዮን ብር መሰጡ ከሆነ በትኬት አሁንም እኔ ሬዲ ነኝ። ብር ግን ካልሰጣችሁኝ ገደል ግባ እያንዳንድ ማለት ነው። አንተ ከፈለክ ቂጥ ላይ ሴዶ ፈርቷል፣ ግንባር ላይ፣ ቦርጭ ላይ፣ እምብርት ላይ አጽፈ ውስጥ ልብስ ላይ ራሱ አጽፈ መሄድ ትችላለህ ማለት ነው። አገኘኝ አበሻ ይሄ ነው በቃ እውነታው። ዝም ብላ አትንጫጫ። ብር ሳልቀበል መቼም አልገባም ማለት ነው። ለምን እኔ ውድ ነኝ፣ ዋጋዬን አውቃለሁ ማለት ነው። አገኘኝ ሌላው ገደል ሊገባ ይችላል። ዩ ጋራ አማ ኪንግ